ከነቢዩ አለይሂ ሰላቱ ወሰላም በስተፊት ሆኖ እሳቸውን ሊያሰግድ ቢስሚላሂር ረህማኒር ረሂም ሰላም አለይኩም ወራህመቱላህ። ነቢያችን አለይሂ ሰላቱ ወሰላም ያው ሊሞቱ አካባቢ በሽታ መለስ ድረስ እያለ ይተዋቸዋል። አንዳንዴ ጣና ይልባቸዋል፣ አንዳንዴ ይመለስባቸዋል። እንደዛ ነበሩና አቡበክር ሲዲቅ ረዲየላሁ ተዓላ ዐንሁ ሰዎችን ያሰግዱ ዘንድ ነቢያችን አለይሂ ሰላም ተክተዋቸው ወይ ደግሞ አዘዋቸው ነበረ። እና አንድ ቀን ነብዩ አለይሂ ሰላቱ ወሰላም ጤናን ፊል ሲያረጉ ወይ ደግሞ ተሽሎኛል ብለው ሲያስቡ ተነሱና ከቤታቸው ወደ መስጂድ ገቡ። መስጂድ ገብተው ሶፎቹን እየቆራረጡ ወደ አወለ ሶፍ ለመስገድ ሲመጡ አቡበክር ሲዲቅ አዩአቸውና ለነብዩ አለይሂ ሰላቱ ወሰላም ቦታቸውን መልቀቅ ጀመሩ። ለቀቁም ደግሞ ከዛ ነብዩ አለይሂ ሰላቱ ወሰላም እስቡት ዐላ መካኒክ ቦታህ ላይ ጽና እዛው አሰግዳሏቸው። ነብዩ አለይሂ ሰላቱ ወሰላም አቡበክር ሲዲቅ ግን በቃ እምቢ አሉና ወደ ኋላ ተመለሱ ማለት ነው። ነብያችን አለይሂ ሰላቱ ወሰላም ጠየቋቸው፣ ማ መነዐከ አን ተስቡተ ኢዛ አመርቱክ፣ ለምንድን ነው እዛው ማሰገድን ያልቀጠልከው እኔ ያዘዝኩህ አሏቸው። ነብያችን አለይሂ ሰላቱ አቡበክር ሲዲቅ ምን አሉ? ማ ካነ ሊኢብን አቢ ቁሓፋ አን ዩሰሊ በይነ የደይ ረሱሊላሂ ሰለላሁ ዐለይሂ ወሰለም። የአቢ ቁሓፋ ልጅ አቡበክር ሲዲቅ ከነብዩ አለይሂ ሰላቱ ወሰላም በስተፊት ሆኖ እሳቸውን ሊያሰግድ እንትኑ የለውም ክብሩ የለውም አሉ ማለት ነው አቡበክር ሲዲቅ ረዲየላሁ ዐንሁ። ይህም የአቡበክር ሲዲቅን የላቀ ፍቅር እንዲሁም ደግሞ ለነቢያችን አለይሂ ሰላቱ ወሰላም ያላቸውን ክብር የሚያሳይ ክስተት ነው። ሰላም አለይኩም።